የፒሲ የወለል ንጣፍና ከፋፋይ ነው። የ50 ሺህ ብር ስጦታ አበርክቶልሃል። ሌላው ደግሞ ሎሚያድ ሱፐርማርኬት እንዲሁ 50 ሺህ ብር አስቤዛ ጨምሮልሃል። ማለዳፎም ደግሞ ፍራሽ ከነብርድ ልብሱ ቃል ገብተውልሃል። በጣም አመሰግናለሁ። እኔም ስላየው በጣም ደስ ብሎኛል። ከተማ በጣም ደስ ብሎኛል። ዛሬ አለ ምን አንተን የሚያውቀው ገና ልጅ ሆኜ ድሮ 120 ላይ 98 ላይ አውቃለሁ ሸገር ላይ እንጂ ሰይፉ በጣም አድናቂው ነው። ከዚህ በላይ ደግሞ በትልቁ እሰራለሁ። አሁን ደግሞ አቅም ካገኘው እንደውም በትልቅ አድርጌ ነው የምሰራ። ካገለገልክ ቀሪውን ደግሞ ፊቱና አንተን ናፍቀዋል፣ እኔን ሰልችተዋል። ስለዚህ እኔ ሸፈን ደብቁት በለስ። እሺ ሰይፉ እኔ ሸፈን የሆነ ጡጦ መሰለ። ለመልእክተኛው ግን አቀባበል ሙሉ ስምህ ስነ ጊዮርጊስ እሸቱ ነው? አዎ። የባህር ዳር ልጅ ነህ? የባህር ዳር ልጅ። አዎ። ኳስ ተጫዋችም ነህ? ነበርኩ። አሁን አቆም። አሁን የገባኝ ይሄ መቆም የሌለበት እንደውም ኳሱ ላይ ነበር መጠንከር የነበረብህ። ይሄ ተጫውተህ እኮ ማገዝ ትችል ነበር፣ መርዳት ትችል ነበር። ውስጡ ላይ ብዙ ነገሮች አሉ አይደል? አንዳንድ ነገሮች እንደዚህ አይገለጹም በደንብ። በአንዳንድ ምክንያቶች ነው ያቆምኩት። ያቆምከው ተሰብረህ ነው አይደል? ምክንያቱም እዛ ፎቶ ላይ እንደማየው እኮ ኧረ ስነ ጊዮርጊስ ነው በጣም ደሞ የአርሰናል ተጫዋቾች ደቃቅ አይደሉ እንዴ? ካንተ ስንት ቁጥር ላይ ነው? ዝም ብዬ ተክለ ሰውነትን ሳየው አማካኝ ወይም ደግሞ አጥቂ ጓንት ለብሶ አጥቂ ያለ ሳይሆን በረኛ ነው ግን ጠባቂ። እኔ እኮ በርዶ ጓንት ያረክን የመሰለሽ በረኛ ነህ። ስንት ዓመት ተጫወትክ? ይህንንም አሁን ዓመተ ምህረት ቀናቶች ምናምን ላይ በጣም ሰነፍነ አሁንም ስናገር ሰው ምናልባት ግምት ውስጥ እንዳያስገባ የሆነ ነገር ዝም ብዬ ከዚህ እስከዚህ እያልኩ ነው ማወራው። ዋው ለፋሲል ከነማ ነው የተጫወተው? ብቻ ግን አብዛኛውን እድሜ ያለቀው በኳስ ነው። 2 ዓመት 3 ዓመት ገደማ ያቆምኩት። ትልቅ ደረጃ ላይ በኳስ ኬሪየር በኳስ ተሰጥቶ ትልቅ ደረጃ ላይ ደረስከው ለማን ክለብ ነው? ባህር ዳር ከነማ። ባህር ዳር ከነማ በረኛ ነበር። ፕሪሚየር ሊግም አስገብተናል። እዛው ፕሪሚየር ሊግም ተጫውቻለሁ። ቆይ አሁን መልእክተኛው እንደሆንክ ሰው ያውቅ ነበረ? በረኛ እያለህ ማንም አያውቅም። ሰዎች እንደው ጠርጥሮ ግን በተክለ ሰውነት የጠየቀ የለም? ያው በቅርብ ጓደኞች ምናምን። አሁን አንዳንድ ሰው ድምፄንም ሰምቶ በተደጋጋሚ የሚሰማው ድምፅ ስለሆነ ሰምቶ የሚጠረጥር ሰው አለ። እንደዛ ያጋጠመኝ ነገር አለ። እኔ ግን ማወቅ የፈለግኩት አሁን ወደ ደግነት ስራ ውስጥ ሲገባ አንድ ሰው የሆነ ምክንያት ይኖረዋል አይደል? ኳስ ተጫዋች ነህ፣ ጥሩ የሚከፈል ይመስለኛል። እዚህ ላይ ደህና ተከፋይ መልካም ለመኖር ለሰዎች ለሌሎች ሰዎች ለማሰብ ምንድን ያነሳሳ? ምክንያቱም ታስታውሰዋለህ የደግነት ስራ የጀመርክበትን። ይሄ ነገር መጀመሪያ ያለው ብዬ አላምን። እኔ በግሌ እግዚአብሔር አንዴ አንተን መጠቀሚያ ትሆናለህ ብሎ ካሰበ መብቱ ነው፣ በቃ ያደርጋል። ግን እኔ እናቴ መለኩሴ ነች እና እናቴ ማለት ያው እናቴ እንደዛ ነው የምለው፣ ግን በቁጥር ወይም በስም አያቴ ነች ለኔ። እናትም አባትም የለኝም፣ እሷ ነች ያሳደገችኝና በጣም ደግ የምትባል ነች ከአካባቢው። ይሄ የሰንበት ቂጣ ምናምን ጋብግራ